ንጉስ ታዋቂ ኢትዮፒካ ሊንክ ሙያተኞች በኢቢሲ ላይ ቅሬታ አቀረቡ። ሙያተኞቹ በኢቢሲ ላይ ቅሬታ ያቀረቡት ለምንድነው? በኢቢሲ ላይ የቀረበው የሙያተኞቹ ቅሬታ ዝርዝርስ ምን ይመስላል? ሁለት ታዋቂ አርቲስቶች በሌቦች ተዘረፉ። በሌቦች የተዘረፉ ታዋቂ አርቲስቶች እነማን ናቸው? አርቲስቶቹ በሌቦቹ ምን አይነት ዘረፋ ተፈጸመባቸው? እነዚህ ሁለት ወሬዎች ናቸው የቀሩ ጊዜ። ትክክል ተስፊኒ። ስለዚህ ምን ተጠብቃለህ ነው? ከየትኛው ነው የምትቀጥለው? ወደ ቅሬታው እንለፍ። እሺ፣ ቅሬታን ፈተን ወደ ሌባ ብንገባ ጥሩ ነው። አራት ሙያተኞች በኢቢሲ ላይ ቅሬታ አቀረቡ። ሙያተኞቹ በኢቢሲ ላይ ቅሬታ ያቀረቡት ለምንድነው? በኢቢሲ ላይ የቀረበው የሙያተኞቹ የቅሬታ ዝርዝርስ ምን ይመስላል? በጣም ጥሩ። የኢቢሲ የተመልካች ቅሬታ ነበር የሚቀርብበት። አሁን ደግሞ ወደ ሙያተኞች ገብቷል ይሄ ቅሬታ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እነዚህ ሙያተኞች ቅሬታቸውን ሊያቀርቡ የቻሉበት ምክንያትን ስንዘረዝር ማለት ነው። የኢቢሲ በጣቢያው ላይ የሚተላለፉ ድራማዎች አሉ። እነዚህ ድራማዎች ደግሞ የሚገመግሙለት ካውንስል ብሎ አቋቁሟል። ከነዚህ ካውንስሉ አባላት ሙያተኞች ጋር ከ2 ዓመት በፊት የቀድሞ ስራ አስኪያጅ ባስጠኑት ጥናትና ባመጡት አዲስ ሲስተም መሰረት ድራማዎችን በተመለከተ ባለሙያዎች እንዲገመግሙት፣ ባለሙያዎች እንዲያሳልፉት፣ የኢቢሲ ግን ከዚህ ውስጥ ራሱን እንዲያወጣ ከድራማዎቹ ላይ በሚተላለፍ የስፖንሰርሺፕ የማስታወቂያና የስፖንሰር ክፍያዎች ደግሞ እነዚህ ካውንስል ተብሎ የተቋቋሙት ባለሙያዎች 5% ገቢ እንዲያገኙ በሚል ኢቢሲ ተዋውሏል። በዚህ መሰረት አቶ ተስፋዬ ሽመልስ፣ ነብዩ ባዬ፣ አቦና ሻግሬና ዶክተር መሰለ በኋላ ላይ በተለያዩ ሙያተኞች ተተክተው የገቡ ናቸው። እነዚህ ይህንን ስራ የሚሰሩ ናቸው። በኢቢሲ ላይ እነዚህ ባለሙያዎች በኢቢሲ ላይ ለሚተላለፉ ድራማዎች ጨረታ ሲወጣ ድራማውን ይዘት ይገመግማሉ። ጨረታው ማለት ነው። ጨረታውን ድራማውን ይዘት በጨረታ መልክ ከገመገሙ በኋላ ይሄኛው ድራማ ጥሩ ነው ይለፍ ብለው ነጥብ ይሰጣሉ። ነጥብ ሰጥተውም ድራማው አልፎ በቴሌቪዥን ላይ ለተመልካች መቅረብ ከጀመረ በኋላ ደግሞ የሚቀርበውን እያንዳንዱን የድራማውን ክፍል ገምግመው የሚስተካከል ነገር ካለ እንዲስተካከል፣ የሚቆረጥ ነገር ካለ እንዲቆረጥ አድርገው ለአየር ላይ እንዲውል ያደርጋሉ፣ ሀሳብ ይሰጣሉ። እነዚህ ሙያተኞች ግን ከአንድ ወር በፊት ስራ እንዳቆሙ ድራማዎችን እየገመገሙ እንደሆነ ለማወቅ ችለናል። የስራ ማቆማቸው ምክንያትና ሂደቱ ምንድነው ስንልም ገምጋሚዎቹ መካከል ኢትዮፒካ ሊንክ ሁለቱን አነጋግሯል። እነዚህ ገምጋሚዎች ሙያተኞችም የቅሬታቸውን ሂደት ሲገልጹ በኢቢሲ ላይ ላለፉት 2 ዓመታት ስራዎችን ስንሰራ የቆየን ሲሆን የተለያዩ ነገሮች የተለያዩ ሁኔታዎች እንዲመቻቹ ብንጠይቅም ለ2 ዓመታት ያህል ይሄ ነገር ሊደረግ ስላልቻለ አሁን ላይ ግን ስራውን ለማቆም ተገደናል ሲሉ የቅሬታቸውንና የስራ ማቆም ሂደታቸውን መተንተን ይጀምራሉ። የነዚህ ምክንያቶች ወይ የችግሮቹ ምንድነው በዝርዝር ግለጹ ላልናቸውም እነዚህ ሙያተኞች ሲገልጹ በዋነኛነት የኮሚሽኒንግ ስራ ላይ የተመደቡት ሰው አቶ ሳሙኤል ከበደ ግልጽነት የሌለው ለሙስና የተጋለጠ ስራ ይሰራሉ። ከዚህ በፊት እኛ ያልገመገምነውንና እንዲወድቅ ያሳለፍነውን ድራማ በሳቸው ትዕዛዝና በሳቸው በጎ ፈቃደኝነት ብቻ እንዲያልፍ አድርገዋል። ይሄ አግባብ አይደለም ብለን ተከራክረን ድራማውን ያሸነፈው ባለቤት ሄዶ አቤት እንዲል አስደርገን ይሄ አሰራር እንዲወድቅ አስደርገናል። ይሄ ለሙስና የተጋለጠ አሰራር እንዲቀርና በእኛ ሙያና በእኛ እይታ ብቻ የሚያልፉ ድራማዎች ወደ ጣቢያው እንዲገቡ የሚል ነገሮችን ብናነሳ ተቀባይነት ባለማግኘታችን ሲሉ ይገልጻሉ። ይሄ ቅሬታ የቀረበባቸው የኮሚሽን ኤቢሲ ባለሙያ አቶ ሳሙኤል ከበደ ስለ ጉዳዩ ኢትዮፒካ ሊንክ ጠይቋቸው ነበረ። እንዲህ አይነት ቅሬታ ቀርቦቦታል፣ በእርሶ ምክንያትም ስራ ለማቆም ተገደዋል የሚል ሀሳብ አንስተንባቸው ይሄ ቅሬታ እኔጋ አልቀረበም፣ እኔጋ ባልቀረበ ጉዳይ ምላሽ መስጠት አይጠበቅብኝም ብለዋል። እርሶ ጋር ባይቀርብም ቅሬታ አቅራቢዎቹ ግን ለኢትዮፒካ ሊንክ ገልጸዋል፣ ማስረጃም ብለው አቅርበውልናል። ለዚህስ ምን ምላሽ ይሰጣሉ ብለናቸው ነበረ። በኔጋ ባልቀረበ ጉዳይ አሁንም ምላሽ መስጠት አልችልም ሲሉ የእሳቸውን ሀሳብ ማካተት ሳንችል ቀርተናል። ስለዚህ ይህንን ምላሽ ሰጥተውናል። እነዚህ ቅሬታ አቅራቢዎች ሲቀጥሉ በኢቢሲ ላይ የሚተላለፉ ድራማዎችን በእኛ ግምገማ መሰረት ነው የሚገቡት። አሁን ግን የቤቶች ድራማ ከኛ እውቅናና ግምገማ ውጪ
እንዲገባ ተደርጓል። ይሄ ደግሞ ውላችንን የጣሰ አሰራሩን ያልተከተለ በመሆኑ ይሄም አንዱና ዋነኛ ቅሬታችን ነው ሲሉ ይገልጻሉ። በስራ ሂደት ውስጥ ላለፉት 2 ዓመታት በነበረን የስራ ሂደት ውስጥ ገምጋሚዎቹ ቢሮ እንኳን የለንም፣ ቢሮ እንዲሰጠን ስምምነት ቢኖረንም ኃላፊዎች ቢሮ የሰጣቸው ቢሮ ሳይሰጠን ቀርቷል። ከአንዱ ቢሮ ወደ አንድ ቢሮ እየተዟዟርን ነበር የምንሰራው። ይሄው እንዳለ ሆኖ ከዚህ በተጨማሪ ቴሌቪዥን እንኳን የምንገመግምበት ቴሌቪዥንም ጭምር የለንም። ስለዚህ ይህ ባልሆነበት ሁኔታ ስራውን ለመቀጠል አስቸጋሪ አድርጎታል ብለዋል። ግምገማውን ገምግመን የእኛን አስተያየትና የእኛን ሀሳብ ለድራማው ባለቤቶች ለመንገር ኢቢሲ እንዲጠራልን ብናደርግም ሀሳብ ብንሰጥም እስካሁን ሊጠሩልን አልቻሉም። ፊት ለፊት አግኝተነውም ሀሳባችንን እንዲያስተካክል ሀሳባችን እንዲህ ነው ብለን የምንገልጸው ደራሲም ልናገኝ አልቻልንም ሲሉ ገልጸዋል። ከዚህ በተጨማሪም በ2 ዓመት ጊዜ ውስጥ ክፍያ የወሰድነው በጣም በጥቂት ጊዜ ነው። ላለፉት 9 ወራት የኮሚሽን በውላችን መሰረት ክፍያችንን ልንወስድ አልቻልንም። በዚህ ምክንያት ስራውን ለማቆም ተገደናል ሲሉ እነዚህ ባለሙያዎች ገልጸውልናል። ይህም በተመለከተ የኢቢሲ ስራ አስኪያጅ አቶ ስዩም መኮንንን ኢትዮፒካ ሊንክ በተደጋጋሚ ለማግኘት ሙከራ ብናደርግም ልናገኛቸውና የእሳቸውን ሀሳብ ልናካትት አልቻልንም። በአጠቃላይ ግን የድራማው ገምጋሚዎች ካውንስሉ ማለት ነው አሁን በጠቀስኳቸው ምክንያቶች ስራቸውን እንዳቆሙ ገልጸውልናል። ቤቶች ላይ ስማቸው ጭምር የለም ተነስቷል። መለከት ላይ ነው ያለው። እሱንም እየገመገምን እየተመለከትን አይደለም ሲሉ ለኢትዮፒካ ሊንክ ማረጋገጫ ሰጥተዋል።